እሺ ሰላም እንደምን አላችሁ? ስሜም ተስኖት ይባላል። የአምና 12ኛ ክፍል ተፈታኝ ነበርኩኝ ከዲስኮኮ ቦርዲንግ ስኩል። አሁን ላወራችሁ የምፈልገው ርዕስ ላይክ አሁን ኤግዛም ኦልሬዲ ደርሰዋል። ከተወሰኑ ሳምንታት ከ2 ወር 3 ሳምንት በኋላ ማክሲመም ከዛ በኋላ የ2017 ማትሪክ ኤግዛም ትወስዳላችሁ እና አሁን ሞር በማንበብ የሚለወጥ ነገር ይኖራል ብዬ አላስብም። ከዚህ በኋላ ማለት ብዙ በማንበብ እንደ በፊቱ ኦቨርናይት በማንበብ ብዙ የሚመጣ ለውጥ አለ ብዬ አላስቡም። ግን ሞሮፍ ጥያቄ ነክ ነገር ላይ ራሳችሁን ኢመርስ ብታደርጉ ይሻላል ብዬ አስባለሁ። ማለት በጥያቄ ሞር ሪቫይዝ ብታደርጉ ከዚህ በፊት ያነበባችኋቸውን ፖርሽኖችም ሊሆን ይችላል ያላነበባችሁትንም ነገር በተወሰነ ያክል ኤክስተንት ሪቫይዝ እያደረጋችሁ ብትሄዱ እና ሞር ግን ጥያቄ መስራት ላይ ብታተኩሩ ሞር ፓይለት ኤግዛም ከዛ ያምናውን ፈተና ፕሪቪየስ ይር ኤግዛሞችን በደንብ አድርጋችሁ ብትሰሩ ይጠቅማችኋል ብዬ አስባለሁ። ሞር ተጠቃሚ ሊያደርግ የሚችለው ፓዝ እሱ ነው። ማለት አሁን ወርድ ባይ ወርድ ቴክስት ከማንበብ አላነበብንም የሚል ጭንቀት ውስጥም ከመግባት አንዛይቲ ውስጥም ከመግባት ላስቀመጣችሁት ጎል ማለት ኮምፓቲብል በሚሆን ወይ ብዙም ማለት ራሳችሁን ስለምታውቁት ራሱን የሚያውቅ ሰው ደግሞ ሞር ምን ማድረግ እንዳለበት ያውቃል። በቃ በሚታወሰው ብዙ አለመተሸን ነው። ሰዓት እንዴት እጠቀማለሁ የሚለውን ነገር ሞር ኦፍ ኦንላይንም ከሆናችሁ በፔፐር የምትፈተኑ ከሆነ ብቻ ራሳችሁን እንደዛ አይነት ነገሮች ላይ ኢንጌጅ ለማድረግ ሞክሩ። ማለት ኤክስፒሪየንስ ለማግኘት ሞክሩ። እንደዚህ ያደርጋለሁ ሞር እናንተ አሁን ሀይ ስኩል ላይ የመጣችሁበት ፓዝ ሞር ኦፍ እስካሁን ደግሞ ኤግዛም ጥያቄዎችን የምትሰሩበት ወይ ለኢንትራንሱ ኮምፓቲብል ላይሆን ይችላል። ስለዚህ ከሰዓት ጋር ራሳችሁን እንዴት አድርጋችሁ እንደምታስኬዱ ለምሳሌ ማቴማቲክስ 3 ሰዓት የሚሰጣችሁ ከሆነ ማለት 60 ጥያቄ በ3 ሰዓት ውስጥ እንዴት አድርጋችሁ ልሰሩ እንደምትችሉ በየትኛውም አይነት ጥያቄ በየትኛውም አይነት ዳይሜንሽን ለሚጠየቅ ጥያቄ በምን አይነት ወይ ለመመለስ እንደምትችሉ ራሳችሁን በዛ አይነት ወይ ፕሪፔር ማድረግ አለባችሁ። ደግሞ ሃይላይት ሪቫይዝ ማድረግ እንዳይረሳ። ብዙ አታንብቡ ሲባል ከነ እንትኑ መተው ሳይሆን ማለት ሃይላይት ማየት ነው። ያነበባችሁት ስለሆነ ማለት ያነበበ ተማሪ ያውቀዋል እንዴት መነበብ እንዳለበት ስላነበባችሁ ማየት ነው። እንደዛ አይነት ነገሮችን ግን ጊዜው ሊያመጣው ከሚችለው አይነት አንዛይቲ ራሳችሁን መጠበቅ አለባችሁ። ማለት ለብዙ ነገር ፕሮን የምትሆኑበት ጊዜ ነው። ለብዙ ነገር ተጋላጭ ትሆናላችሁ። ዚስ ታይም እንዳሰባችሁት ነገሮች ላይ ቀሉ ይችላሉ። ኦቨር ኮንፊደንት እንዳትሆኑ ደግሞ ራሳችሁንም ኦቨርሉክ እንዳታደርጉ ዳውን ሳይዝ እንዳታደርጉ ራሳችሁን ኮንፊደንሳችሁን ኦቨር ቢውልድ አፕም እንዳታደርጉ እና ብቻላችሁት መጠን ይሄ ኢኪሊብረም ላይ አድርጋችሁ ለመሄድ ሞክሩ። ራሳችሁን ባላንስ ለማድረግ ሞክሩ እና ባላንስ ብታደርጉ አሪፍ ነው። እና በዛ ካረጋችሁ ማትሪክ ኤግዛም አቺቭ የማይደረግበት አይነት ሪዝን አለ ብዬ አላስብም። ምክንያቱም ላይክ ያነበባችሁት ነገር ስለሚመጣ ያነበባችሁትን ነገር ደግሞ ኤግዛም ላይ እንዴት አድርጋችሁ አፕሊካብል እንደምታደርጉ በፊት ኤግዛሞች በፓይለት ኤግዛሞች በሞዴል ኤግዛሞች ነው ራሳችሁ የምታለማምዱት። ስለዚህ በእንደዚህ አይነት ወይ መቀጠል ነው እንጂ በፊት እንደነበረው እንደ 6 እና 7 ወሩ ዴይ ቱ ዴይ ማንበብ በዚህ ሰዓት ይጠቅማል ብዬ አላስብም። ለ2 ሳምንት እንደዛ አይነት ወይ ላይሰራ ይችላል። ስለዚህ ኤግዛም ነክ ነገር ላይ ከወረቀት ጋር ስለሚኖራችሁ ኢንተራክሽን ከሰዓት ጋር ስለሚኖራችሁ ኢንተራክሽን ኦንላይን ተፈተኑ ደግሞ ከኤሌክትሮኒክሶቹ ጋር ስለሚኖራችሁ ኢንተራክሽን ምናምን ስለ እንደዚህ አይነት ነገሮችን ሞሮፍ ማሰብ ያለባችሁ። ኤግዛም ላይ እንደዚህ አይነት ነገሮች ሊያጋጥሙ ስለሚችሉ ከእንደዚህ አይነት ነገሮች ጋር እንዴት አድርጌ ራሴን አስኬዳለሁ የሚለውን ነገር በደንብ ልትጨነቁበት ይገባል። ማለት መጨነቅ ስል ልታስቡበት ይገባል። ለእናንተ የሚሰራ ወይ የትኛው ነው የሚለውን ነገር ማለት ነው። እና በእንደዚህ አይነት ወይ ራሳችሁን ማስኬድ አለባችሁ እና ጥያቄ ላይ ፎከስ አድርጉ። የተሰሩ ጥያቄዎች ፓይለት ኤግዛሞች የእኛም ጊዜ እናንተም ጊዜ
እና እንደዚህ አይነት ጥያቄዎችን ፕራክቲስ ማድረግ የክልሉ ሞዴል፣ የትምህርት ቤቱ፣ ከዛ የትምህርት ሚኒስቴር ሞዴል አለው ኦንላይን። እንደዛ አይነት ነገሮችን በብዙ ዳይሜንሽን ነገሮችን ማየት ነው። ሞር ቴክስት ብቻ ሳይሆን ሰፋ እያደረጋችሁም ያያችሁት ነገር ስለሆነ እና ሬሳይት የማድረግ ነገር፣ የማስታወሱ ነገር፣ ሜሞራይዝ የማድረጉ ነገር በደንብ ቢልድ አፕ ሊደረግበት ይገባል ዲስ ታይም። እና በደንብ እረፍት ማግኘት አለባችሁ። ከሰዓት ጋር ደግሞ ፕሊስ ሰዓት አንዳንድ ልጆች ሊያስተዋልኩት ነገር ሰዓት አጠቃቀም ላይ በጣም መፍጠን አለባችሁ። በቻላችሁት መጠን ማለት ሰዓት ላይ ፈጠን አድርጋችሁ ነገሮችን ከሰዓት ጋር የተያዙ ነገሮችን ፈጠን ባለ ወይ ሶልቭ የምታደርጉ ከሆነ ማለት ሰዓት አስቸጋሪ ነው ማለት ከኤግዛም ውጭ ያለው የሰዓት አጠቃቀማችሁ እና ኤግዛም ውስጥ ያለው ሰዓት አጠቃቀም ተመሳሳይ ሊሆን አይገባም ብዬ አስባለሁ። ከኤግዛም ውጭ ስትሆኑ ማለት ፕራክቲስ ስታደርጉ ምናምን ሞር ለእውቀትም ሊሆን ይችላል ከሰዓት ጋር እኩል ላትሄዱ ትችላላችሁ። ግን ኤግዛም ላይ እንደዛ አይነት ሩል የለም። ላይክ 60 ደቂቃ የሚሰጣችሁ ከሆነ ወር 60 እንኳን አይሰጣችሁም፣ ሶሪ 2 ሰዓት የሚሰጣችሁ ከሆነ 120 ደቂቃ ማለት ነው። በዛ ውስጥ እንዴት አድርጋችሁ ሶልቭ ማድረግ እንደምትችሉ ያው የቁጥር ፕሮብሌሞችም ቲዎሬቲካልም ግራማቲካል አናላይቲካል የሆኑ ነገሮችንም እንዴት መስራት እንዳለባችሁ ማለት ሰዓት ይዛችሁ ታይመር እና ኦፕን አድርጋችሁ እሱ ካውንት ዳውን እያደረገ እናንተ በዛ ውስጥ መስራት ነው። እንግዲህ ማለት ፎከሳችሁ ለኤግዛሙ እስከሆነ ድረስ አሉ ብዙ ሜተዶች አሉ፣ ብዙ ቴክኒኮች አሉ። እንደዚህ አይነት ቴክኒኮችን አፕላይ ማድረግ ነው ማለት በብዙ ዳይሜንሽን ለማየት ሞክሩ። ነገሮችን በዋን ዌይ ሳይሆን በብዙ አይነት ነገር እንዲህ ቢመጣ እንዴት ለመልሰው ምናምን የሚለው ነገር ቫሊዩ ያደርጋል፣ ዲተርሚን ያደርጋል የነገውን ዴስቲኒ ማለት ነው። እና ብዙ አትጨነቁ። ብዙ በማንበብም አይደለም ብዙ ባለማንበብም አይሰራም ኢንትራንስ ኤግዛም ወይም ማትሪክ ማለት ነው። ሰው ላባወት በቃ የእናንተ ፕሪፓሬሽን ነው። ሳይኮሎጂካሊ ማለት ሜንታሊ፣ ከዛ ሲቀጥል አካዳሚካሊ ፖርሽን ከቨሬጅ፣ ከዛ ሜንታሊቲ ስፒሪቹዋሊቲያችሁ እንዴት ተዘጋጅተዋል የሚለው ነገር ማተር ስለሚያደርግ በቃ የቻላችሁትን ለማድረግ ሞክሩ። ኤግዛም ሩም ከገባችሁ በኋላ ነገሮች እንዳሰባችሁት ላይሆኑ ስለሚችሉ ላስጨንቃችሁ አይደለም። እንደዚህ ከጠበቃችሁት በላይም ሊሆን ይችላል፣ ግን እንዳሰባችሁት ላይሆን ይችላል። በፈለጋችሁበት ሙድ ላትሄዱ ስለምትችሉ ለሁሉ ነገር ራሳችሁን ፕሪፔር ማድረግ አለባችሁ። እና ይታወቃል ማለት ራሳችሁን ፓዙ ላይ ያስገብታችሁ ከሆነ የመጣችሁት ይችን ያለፉትን ጊዜያቶች ምን ሊመጣ እንደሚችል ከስ ማድረግ አይከብድም። ራሱን እዛ ውስጥ ላቆየ ሰው የሚከብድ ነገር አይደለም። እና ይቻላል ልላችሁ ነው የምፈልገው። ባይዘ እኛም እንደዚህ እናስብ ነበር። ከኛ ኤክስፒሪየንስ ነው የምናወራው። ሞር ያለፈበት ሰው ሲያወራ ደግሞ ፓዝ ውስጥ ከሌለ ሰው ያለፈበት ሰው በዛ መንገድ ውስጥ ያለፈ ሰው ሲያወራ ደግሞ ሞር የሆነ ግራ በምታደርጉት ነገር ብሮድ ይሆናል ማለት ነው። እና በቻላችሁት መጠን በዛ ወይ ለመሄድ ሞክሩ። ይቻላል ይቻላል ነው ማለት የምፈልገው። ይሳካል። በደንብ የለፋችሁትን ታገኛላችሁ ብዬ አስባለሁ። እና በተረፈ እግዚአብሔር ይርዳችሁ። እና በቃ የመጨረሻ ቃል ይህን ነው ማለት የምችለው። እኛ የረዳን እግዚአብሔር እናንተንም ይርዳችሁ ማለት የምፈልገው። እና አመሰግናለሁ።